ሃጫሉ ዊክ ነው ያው እንግዲህ ታውቃለህ ሃጫሉ እዚህ ጋር ልቤ ላይ ነውና እንግዲህ ሃጫሉ ዊክ ስለሆነ ከሃጫሉ በጣም የምወደውን አንድ ነገር ልንገራችሁ በኢህአዴግ ጊዜ ነው ሃጫሉን ሰኞ ያስሩታል አርብ ያስሩታል ሐሙስ ያስሩታል ህይወቱ ሁሉ አስቸጋሪ የሆነበት ጊዜ እስር በዚህ ማል አሜሪካ አንድ ኮንሰርት ያዘጋጁና ከጓደኞቹ ጋር አሜሪካ ይሄዳሉ ከዛ በአሜሪካ ሃጩ ኮንሰርቱን አዘጋጅቶ እንደጨረሰው በአሜሪካ የሚገኙ ወዳጆቹ መቼም ወደ ሞት ተመልሶ አይሄድም ብለው ስላሰቡ እዛ የሚኖሩበትን እድል አመቻቹለትና ሃጩኮ እዚህ እንዲያመቻችተንላል በቃ ካሁን በኋላ እዚህ ከኛ ጋር ትኖራለህ አሉት አይ አረ እኔ ወደ ሀገር እመለሳለሁ አላጫሉ አረ እዛ ይገሏል አይ እኔ ወደ ሀገር እመለሳለሁ ብሎ እምቢ ብሎ እዚህ መጣና እዚህ እንደመጣ አንድ ኢንተርቪው ተጠራ እዛ ኢንተርቪው ላይ እንደዚህ ብሎ ጠየቀው ሃጩ ግን እንዴት ተመለሰ መጣ ሞት እስር እየተጠበቀ እንዴት ተመለሰ መጣ ሲለው ሃጫሉ እንደዚህ በማለት መለሰ ይሄው ወዳጄ አባቴ ሁንዴሳ ሲያሳድገኝ እንት ያለ ነገረኝ ያባቴ ልጅ ትቶ ሸሽቶ መሄድ ነው እያላሳደገ ተመልከት ይሄ ያባቴ ምድር ነው ብያምናለሁ ሞትንና እስርን ፈርቼ ያባቴ ምድር ለማንም ትቻለ ይሄድማል ያፋን ኦሮሞ ቀጥተኛ ትርጉሙ ቢያ አባ ኦፊ አባ ኢሰኒ ደሙን ቃሊዳም ሃጫሉ መለስ አርጎ እኝት ወደሰታ አሪያ እኝቱ ጀልደሰታ በቀታል ወደሱ ማን ቀበል ወደሳነት ክብር ነው የሀገር ባለቤትነት ሚስጥር ነው የጀግንነት ምሳሌ ነው ጀልደሱማ ውርደት ነው የፍራት ምሳሌ ነው ሀገርን ሸሽቶ የመሄድ ለነፍስ የመጓጓት ተምሳሌ ሃጫሉ ለሀገር ባለቤትነት በራስ ምድር ላይ በአባት መሬት ላይ በክብር ኖሮ በክብር ስለመሞት ይሄን ስለ ሃጫሉ ይሄን ይላል መልካም ሃጫሉ ሃጫሉ ዊክ ያው እንግዲህ ታውቃለህ ሃጫሉ እዚህ ጋር ልቤ ላይ ነውና እንግዲህ ሃጫሉ ዊክ ስለሆነ ከሃጫሉ በጣም የምወደው አንድ ነገር ልንገራችሁ በኢህአዴግ ጊዜ ነው ሃጫሉ ሰኞ ያስሩታል አርብ ያስሩታል ሐሙስ ያስሩታል ህይወቱ ሁሉ አስቸጋሪ የሆነበት ጊዜ እስር በዚህ ማል አሜሪካ አንድ ኮንሰርት ያዘጋጁና ከጓደ